አጠፍ ያለው የእግዚአብሔርን ክብር ለማየት ግን በቦታው መገኘት ሳይሆን የሚያስፈልገው እምነት ነው። እምነት ሳይኖራቸው በቦታው የተገኙ ሰዎች አልዓዛር ሲነሳ ነው ያዩት። እምነት ይዞ በቦታው የተገኙ ሰዎች ግን የእግዚአብሔርን ክብር ነው ያዩት። የሆነ የወደቀ ነገር ሲነሳ ማየት በጣም ቀላል ነው። የተዘጋ ምዕራፍ ሲከፈት ማየት በጣም ሲምፕል ነው። የእግዚአብሔርን ክብር ማየት ግን ከዚህ ሁሉ ይበልጣል። አንድ የተበላሸ ነገር ሲስተካከል ለማየት ከመጓጓት በላይ የእግዚአብሔርን ክብር ለማየት መጓጓት ይበልጣል። በክርስቶስ ኢየሱስ ያላመነ ማንኛውም ፍጥረታዊ ሰው ማየት የሚችለውን ነገር ለማየት ከመጓጓት ለአማኞች ብቻ የተፈቀደውን ከፍ ያለውን ክብር ለማየት መጓጓት የተሻለ መረዳትን ይጠይቃል። ወንድሟ ሲነሳ ለማየት ያላትን የማርታን ታርጌት ጌታ ኢየሱስ ክርስቶስ ከወንድሟ መነሳት ከፍ ወዳለው የእግዚአብሔርን ክብር ወደ ማየት ወደዛ ነው ያሳደጋት። የሞቴ ንግዳችን፣ የሞቴ ትዳራችን፣ የሞቴ ጤናችን፣ የሞቴ የሆነ ራእያችን እንዲነሳ እንፈልጋለን። ብዙ ጊዜ በዛ ጉዳይ ላይ ታርጌት እናደርጋለን። አንድ ቀን ግን በእግዚአብሔር ክብር ላይ ታርጌት አድርገን አናውቅም። ኢየሱስ ክርስቶስ ማርታን ወንድምሽ ሲነሳ ታያለሽ በማለት ፈንታ የእግዚአብሔርን ክብር ታያለሽ ብሎ የተናገረበት ዋናው ምክንያት አልዓዛር ሲነሳ ማየት አያረካም። በአልዓዛር መነሳት ጥያቄያችን አይመለስም። ሌላ ብዙ እንዲነሳ የምንፈልጋቸው ነገሮች አሉ። ስለዚህ ሁል ጊዜ የኢየሱስ ክርስቶስ ታርጌት በሞቴ ጉዳይ ላይ ሳይሆን ታርጌታችን በእግዚአብሔር ክብር ላይ እንዲሆን ይፈልጋል። የሞቴ ነገር ሲነሳ አይተን አንረካም። የእግዚአብሔርን ክብር ስናይ ግን እንረካለን። ገንዘብ የተቸገራችሁ ሰዎች ገንዘብ ብታገኙ አትረኩ። መኪና የሚያስፈልጋችሁ ሰዎች መኪና ቢሰጣችሁ አትረኩ። የሚያስፈልጋችሁ ነገር ሁሉ ጌታ ቢሰጣችሁ አትረኩም። ሌላ እንፈልጋለን። የእግዚአብሔርን ክብር ስናይ ግን ከውስጥ እስከ ውጭ እንረካለን። አልዓዛር ሲነሳ ከማየት የእግዚአብሔርን ክብር ማየት ይበልጣል። ማርታን ኢየሱስ ክርስቶስ የእግዚአብሔርን ክብር ያሳያት ከሞተው ከአልዓዛር ውስጥ አውጥቶ ነው። ይሄ ሳምንት ከመዘጋቱ በፊት ሞቷል፣ ተቀብሯል፣ ሸቷል ካላችሁት ጉዳይ ውስጥ ካመናችሁ የእግዚአብሔርን ክብር ታያላችሁ። ሰሞኑን ከነበረብኝ ከአገልግሎት ብዛት የተነሳ ትንሽ ድምፄም ተይዞ ነበር። ድምፄ እስከሚስተካከል እንኳን አልጠበቅኩም። መልእክቱ ውስጤን ስለሞላ